ትዳርን የሚጠብቀው እግዚአብሔር ነው። ሰላም ከመይ ቀኒኹም ዳሓንዶ ከመይ ቀኒኹም ቤተሰብ ኩሉ ሰላም ዲ ኩሉ ኣቦስቶ ኩሉ ዕሩይ ጽቡቕ ኣነ ብጣዕሚ ጽቡቕ ኣለኹ ከምቲ ኣነ ጽቡቕ ዘለኹ ንስኹም ጽቡቕ ትህልው በዓል ሙሉእ ተስፋዬ እሞ ብዝሓለፈ ክልተ ቪድዮታት ሪኣክሽን ሰሪሐ ነይረ ካብተን ክልተ ቪድዮታት ስራሕኩም በቲ ናትኩም ዝሃብኩምኒ ሃናፂ ርእይቶ እናተመሓየሽኩ ወይ እንዳኣረምኩ የኸይድ ኣለኹ ኢለ ዝሓስብ ዘለኹ ሕጂ እውን ከምቲ ልሙድ ናትኩም ብኮመንትን ብላይክን ብሳብስክራይብን ክትተባብዑኒ ብትሕትና እናሓተትኩ ከምቲ ልሙድ ናፍቶም ኣቦና ዝህቡና ምኽሪ ወይ ከዓ ዝህቡና ምኽርን ማዕዳን ናብኡ ከብለኩም ከይሰልችወኩም ተኸታተሉ። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ህሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁትም። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልህ? እንዴት በ4 ሰዓት ደወለችልህ? ለምን እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልህ? ለምንድን ነው ከእሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት ነው። የሁላችሁም የፈረሰባችሁን ይስራላችሁ እግዚአብሔር። ኦኬ እስከ ክንደይ ሰባት ኢና ንፍቕሪ ልክ ኣገላልፃ ንገልፆ ኢና ኢልና ንሓስብ ወይ ከም ሕና ንኣምነሉ ኢና ንገልፆ ሞስከ ኣቦና ኸ እስከ ንፍቕሪ ብኸመይ ኣገባብ እዮም ዝገልፅዎ? እስከ ንስማዕ እዮም። ፍቅር ይደከምለታል። እስከምን? እስከ ደም ድረስ ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር አንድ ፈላስፋ የጠየቀውን ጥያቄ ልንገራቸው። አንድ ሰው አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበርም። ይሄን አበባ ወደዋለሁ ስለዚህ ለቁረጥና ምን ልበለው ነው የምትሉት? ማሽተታው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው? ፍቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። እምበኣርከስ ተዓዘብትና ክቡራት ቤተሰበይ ሎማዓንቲ ኢለ ሒዞ መፅአ ዝነበርኩ መደብ ኣብዚ ክዓፅየ በቲ ስኹም ትቡኒ መደብ ማለተይ በቲ ስኹም ትቡኒ ሃናፂ ኮመንት ከዓ ሜሰ ካብዚ ንላዕሊ ተማሒሸ ወይ በርቲዐ ክመፅእ ተስፋ ይገብር። እንትዝገብሩለይ ኩሉ ምትብባዕ ኣቐዲመ የመስግን። ኣብ ጠጥዑሙ ቻው።